ሰላም ውድ ተመልካቾቻችን፣ ዛሬ ትንሽ ለየት ያለና አስደሳች ርዕስ ይዤላችሁ መጥቻለሁ። ሁላችንም መዋኘት እንወዳለን። በተለይም በሞቃታማ የአየር ሁኔታ ውስጥ የምንገኝ ሰዎች የመዋኛ ገንዳዎችን ለመዝናኛና ለመደሰት ምርጥ ቦታዎች እንደሆኑ እናስባለን። ግን አንዳንድ የመዋኛ ገንዳዎች ከወትሮ የተለየ ይልቁንም አስፈሪና አደገኛ የሆኑ እንዳሉ ያውቃሉ? ዛሬ በዓለም ላይ ያሉ 5 በጣም አስገራሚና አደገኛ የመዋኛ ገንዳዎችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በአምስተኛ ደረጃ ላይ የምናገኘው ስካይ ፑል የተባለውን የመዋኛ ገንዳ ነው። ይህ ገንዳ የሚገኘው በለንደን እንግሊዝ ውስጥ ሲሆን በሁለት የመኖሪያ ህንጻዎች መካከል በ10ኛ ፎቅ ከፍታ ላይ በአየር ላይ ተንሳፎ የሚገኝ የመዋኛ ገንዳ ነው። አስቡት፣ ከምድር 115 ጫማ ከፍታ ላይ በመስታወት ግርጌ ባለ ገንዳ ውስጥ እየዋኙ ነው። ግልጽ የሆነ የመስታወት ግርጌ ከታች ያለውን መሬት በግልጽ ያሳያል። ይህ ደግሞ በከፍታ ቦታ ላይ ፍርሃት ላለባቸው ሰዎች አስፈሪ ተሞክሮ ሊሆን ይችላል። ምንም እንኳን ደህንነቱ የተጠበቀ ቢሆንም ከዚህ ከፍታ ላይ ወደ ታች መመልከትና መዋኘት ልዩ የሆነ የፍርሃት ስሜትን ይፈጥራል። ገንዳው 82 ጫማ ርዝመት ያለው ሲሆን ክብደቱም 50 ቶን ያህል ይመዝናል። ይህ ገንዳ በምህንድስናው ረገድ እጅግ አስደናቂ ቢሆንም የሚፈጥረው የከፍታ ስሜትና ከታች ያለውን ባዶ ቦታ ብዙዎችን ሊያስፈራ ይችላል። ይህ ገንዳ በድፍረት ለመዋኘት ለሚፈልጉ ሰዎች ምርጥ ነው። ወደ አራተኛው ገንዳ ስንሄድ ደግሞ ስዋላ ሌክዠሪ ሎጅ የተሰኘው የመዋኛ ገንዳ እናገኛለን። ይህ ገንዳ የሚገኘው ታንዛኒያ ውስጥ በሚገኘው ታሩሴሬ የዱር አራዊት ጥበቃ ስፍራ ውስጥ ነው። ልዩ የሚያደርገው ምንድነው? ይህ ገንዳ ከዱር እንስሳት ጋር እጅግ በጣም የቀረበ መሆኑ ነው። ገንዳው የተሰራው እንስሳት ወደ ውሃ ምንጭ ሊጠጡ በሚመጡበት ቦታ አጠገብ ነው። ይህ ማለት በገንዳው ውስጥ እየዋኙ ሳለ ዝሆኖች፣ ቀጭኔዎች፣ የሜዳ አህዮችና ሌሎች የዱር እንስሳትን ከጥቂት ሜትሮች ርቀት ላይ ውሃ ሲጠጡ ወይም ሲያልፉ ሊያዩ ይችላሉ። ምንም እንኳን በመካከላቸው አጥር ቢኖርም የዱር እንስሳትን ከዚህ ቅርብ ርቀት ማየት በጣም አስደሳችና በተወሰነ ደረጃ አስፈሪ ሊሆን ይችላል። እነዚህ እንስሳት ምንም እንኳን የሰውን ልጅ የለመዱ ቢሆንም አሁንም የዱር እንስሳት ናቸውና ድንገተኛ እንቅስቃሴያቸው ወይም ምላሻቸው ያልተጠበቀ ሊሆን ይችላል። ለአድቬንቸር ፈላጊዎችና ለዱር እንስሳት ወዳጆች ይህ ልዩ ተሞክሮ ቢሆንም ደህንነት ሁሌም ቅድሚያ ሊሰጠው ይገባል። የእንስሳቱ ተፈጥሯዊ ባህሪ ገንዳውን አደገኛ ያደርገዋል። በሶስተኛ ደረጃ ላይ የምናገኘው ደግሞ ቴክሳንታል ፑል የሚባለው የመዋኛ ገንዳ ነው። ይህ ገንዳ በአሜሪካ ቴክሳስ ግዛት ውስጥ በ28ኛ ፎቅ ላይ በሚገኝ ህንጻ ውስጥ ይገኛል። ልዩ የሚያደርገው ገንዳው ከህንጻው ጎን ወደ ውጪ ወጥቶ የተገነባ መሆኑ ነው። ከህንጻው ግድግዳ ውጪ የተንጠለጠለ የመስታወት ወለል ክፍል ያለው ሲሆን በውስጡ የሚገኙ ሰዎች ከ152 ሜትር ከፍታ ላይ ወደ ታች ያለውን ከተማ ማየት ይችላሉ። ይህ ከስካይ ፑል ጋር በተወሰነ መልኩ ተመሳሳይ ቢሆንም ቴክሳንታል ፑል ከህንጻው ውጪ ያለው የተንጠለጠለ ክፍል ይበልጥ አስፈሪ ያደርገዋል። ይህ ገንዳ ከስካይ ፑል የበለጠ ከፍታ ላይ የሚገኝ ሲሆን ከህንጻው ውጪ ወጥቶ መገንባቱ ለከፍታ ቦታ ፍርሃት ላለባቸው ሰዎች እጅግ አስፈሪ ሊሆን ይችላል። መዋኘት ሲጀምሩ ከመስታወቱ ወለል በታች ያለውን ባዶ ቦታ መመልከት የሚያስደነግጥ ይሆናል። የመዋኛ ገንዳው ንድፍም ሆነ ስራው አስደናቂ ቢሆንም እዚያ ለመዋኘት ከፍተኛ ድፍረት ይጠይቃል። ሁለተኛ ደረጃ ላይ የምናገኘው ደግሞ ሃንጊንግ ጋርደን ፑል የተባለው አስደናቂና አስፈሪ ገንዳ ነው። ይህ ገንዳ የሚገኘው ኢንዶኔዥያ ባሊ ውስጥ ነው። የመዋኛው ገንዳ የሚገኘው በገደል ጫፍ ላይ ሲሆን ከገንዳው ውስጥ ሆነው አስደናቂ የተፈጥሮ ገጽታ መመልከት ይችላሉ። ይህ ገንዳ እጅግ ውብና ማራኪ ቢሆንም ወደ ገደሉ ቅርብ በመሆኑ የተወሰነ አደጋ አለው። ገንዳው የተሰራው በ3 ደረጃዎች ሲሆን እያንዳንዱ ደረጃ ከታችኛው ደረጃ በትንሹ ከፍ ያለ ነው። የመዋኛው ገንዳው ጠርዝ ላይ ምንም አይነት ግልጽ የሆነ መከለያ የለውም። በመሆኑም አንድ ሰው ስህተት ቢሰራ በቀላሉ ወደ ታች ወይም ወደ ገደሉ ሊወድቅ ይችላል። የገንዳው ዲዛይን የመዝናናት ስሜት ቢሰጥም በገደል ዳርቻ ላይ ያለው ክፍት አቀማመጥና የመከላከያ እጦት ለአዋቂዎች ሆነ ለህፃናት ትልቅ ስጋት ነው። በአደገኝነቱ ደረጃ ከፍ ያለ የሚያደርገው ይህ ገንዳ የተፈጥሮ ውበትና አደጋን አንድ ላይ ማምጣቱ ነው። እዚህ ለመዋኘት የሚያስቡ ሰዎች እጅግ መጠንቀቅ አለባቸው።
በመጨረሻም አንደኛ ደረጃ ላይ የምናገኘው እና በዓለም ላይ ካሉ በጣም አደገኛ የመዋኛ ገንዳዎች አንዱ የሆነው ዴቪልስ ፑል ወይም የሰይጣን ገንዳ በመባል የሚታወቀው ገንዳ ነው። ይህ ገንዳ የሚገኘው ዛምቢያ እና ዚምባብዌ ድንበር ላይ በሚገኘው በታዋቂ ቪክቶሪያ ፏፏቴ አናት ላይ ነው። ይህ ገንዳ በተፈጥሮ የተፈጠረ ሲሆን በዝናብ ወቅት የሚፈሰው የዛምቤዚ ወንዝ ውሃ የቪክቶሪያ ፏፏቴ ገደል ጫፍ ላይ የተፈጥሮ ገንዳ ይፈጥራል። ገንዳው የሚፈጥረው በቪክቶሪያ ፏፏቴ አናት ላይ በመሆኑ ከገንዳው ጠርዝ ላይ ሆነው በሚሊዮኖች የሚቆጠሩ ጋሎን ውሃ ከ100 ሜትር በታች ወደ ታች ሲንደረደር ማየት ይችላሉ። የሚያስፈራው ነገር ቢኖር በገንዳው ጠርዝ ላይ በተፈጥሮ የተፈጠረ አንድ ትንሽ የድንጋይ ግድግዳ ብቻ መኖሩ ነው። ይህም ወንዙ ውሃ በብዛት በሚይዝበት ጊዜ ከዚህ ትንሽ ግድግዳ ባሻገር በኃይል የሚፈሰው ውሃ ይከላከላል። ነገር ግን ይህ ግድግዳ እጅግ በጣም አጭር ነው። ብዙ ሰዎች እዚያ ድረስ በመሄድ የመዋኘትና የፏፏቴውን ጫፍ የመመልከት ልምድ ይፈልጋሉ። ነገር ግን ማንኛውም ስህተት ወይም የውሃ ፍሰት መጨመር ወደ ገደሉ ውስጥ ሊጥል ስለሚችል እጅግ በጣም አደገኛ ነው። ይህ ገንዳ የሰይጣን ገንዳ ተብሎ መጠራቱ የያዘውን አደጋ በግልጽ ያሳያል። እዚህ ለመዋኘት የሚያስቡ ሰዎች በልዩ መመሪያና በተወሰኑ ወራት ብቻ ነው የሚፈቀደው። ይህ ገንዳ በተፈጥሮ እጅግ ውብና አስደናቂ ቢሆንም ያለው አደጋ ከፍተኛ ነው። እንግዲህ ውድ ተመልካቾቻችን እነዚህን በዓለም ላይ ካሉ በጣም አደገኛና አስገራሚ የመዋኛ ገንዳዎች መካከል ጥቂቶች ነበሩ። እያንዳንዳቸው በራሳቸው መንገድ ልዩና አስደናቂ ናቸው። ነገር ግን የሚሰጡት የፍርሃትና የደስታ ስሜት ከፍ ያለ ነው። ከነዚህ ገንዳዎች ውስጥ የትኛውን ለመሞከር ይደፍራሉ? ወይስ የትኛው ገንዳ ነው ይበልጥ አደገኛ ነው ብለው የሚያስቡት? ሐሳባችሁንና አስተያየታችሁን ከታች ባለው ኮሜንት መስጫ ላይ አስቀምጡልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ